ከብሩኬ ጋር መጣላት የማልፈልግ ሰው ነኝ ግን ብሩክ የራሱ ስራ እኮ ነው እንትን ያለው እኔ ነኝ ከብሩክ ጋር ያጣላችሁ። አይ ነው እኔ አንተ ነህ አላልኩኝም ዳኒ፣ አሁንም አትሳሳት። እኔ አንተ ነህ እኔ በእኔ ምክንያት ከአንድ ሰው ጋር እንድትጣይ ራሱ አልፈልግም። የምር ማለት ነው አውቃለሁ፣ ግን እንጃ ከዚህም በኋላ ራሱ ባናወራ ደስ ይለኛል። አንድ ወር ውስጥ እኔን ገና መቻው ቀጨረስከኝ እንዴ? ሰው ልጅ እኮ ምን አልኩኝ? ተመችሳኛለች እኮ ነው ያልኩት። ማያልቅ መጽሐፍ እኮ ነው የሰው ልጅ እንዴት በአንድ ወር ውስጥ እንደዚህ ቀልድ ነው እንዴ? ተመችሳኛለች እኮ ነው ያልኩት። እንኪ አይሚ አሁን እንድትረጋጊ ነው ፈልጋይ። ጭራሽ አዲስ ህይወት አለን ብለህ እኮ ነው የዘጋኸው ትናንትና። አዲስ ህይወት ይኖረናል። ዛሬ ርዕሴ ሀይሚና ብሩኬ ናቸው። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ብዙዎቻችሁ ቪዲዮ እያያችሁ ላይክ ሰብስክራይብ አታደርጉም እና አይከፈልበትም። ቪዲዮ ስታዩ ላይክ ሰብስክራይብ አድርጉ እና ቤተሰቦቼ የዛሬ ርዕሴ ሀይሚና ዳንኤል ናቸው ርዕሴ ማለት ነው። እንግዲህ በመጀመሪያ ስለ ዳንኤል አስተያየት አለኝ ማለት ነው። በዓለም ላይ ማለት ነው እንደ ዳንኤል አስመሳይ ሰው የለም ማለት ነው። ምክንያቱም ሰሞኑ በራሱ ቤት ብዙ አስተያየት ሰጥተዋል። ብዙዎቻችሁ እየሰደባችሁኝ ነው፣ ብዙዎቻችሁ ደግሞ እየዘቀዘቃችሁኝ ነው፣ ብዙ ነገር እያላችሁ ነው ብሎ አስተያየት ሰጥተዋል። ይገባዋል እንደኔ ማለት ነው። እንዴት የሰው ሚስት ይቀማል? እንዴት የሰው ሚስት ይወስዳል? ሴት ከፈለገ እኮ ሞልተዋል። ስለዚህ ሀይሚና ብሩኬ እንዲለያዩ ያደረገ እሱ ነው ማለት ነው። ስለዚህ ይገባዋል ማለት ነው። እና በጣም አስመሳይ እውነቴ ነው፣ አስመሳይ ሰው ነው ማለት ነው። ይገባዋል። ደግ አረጋችሁለት የሀይሚ ደጋፊዎች ማለት ነው። እንኳንም ዘቀዘቃችሁት፣ እንኳንም ሰደባችሁት ማለት ነው። ይገባዋል። ስለዚህ ብዙዎቻችሁ ሀይሚ ከዳኒ ጋር መራቅ አለብሽ፣ ፊት መስጠት የለብሽም እያላችሁ ብዙዎቻችሁ ኮሜንት አስቀምጣችኋል። አዎ እውነታችሁ ነው። ሀይሚ ፊት መስጠት የለባትም። ስልክም ሲያነሳላት ማንሳት የለባትም። እንደውም ብሎክ ማድረግ አለባት። ምክንያቱም እንደዛ ካልሆነ ሀይሚና ብሩኬ መቼም አይታረቁም ማለት ነው። ስለዚህ ሀይሚ ያላት አማራጭ በዳንኤልም ብሎክ ማድረግ አለባት። በቃ ከስልክዋ ላይ ማባረር አለባት ማለት ነው። አለዛ ሀይሚና ብሩኬ መቼም አይታረቁም፣ አንድ ላይም አይሆኑም ማለት ነው። ስለዚህ ዳንኤል አው ይገባዋል። እንኳንም ሰደባችሁት፣ እንኳንም ዘቀዘቃችሁት። ምክንያቱም ጥፋተኛ ነው። እንዴት የሰው ሚስት ይቀማል? እንዴት የሰው ሚስት ይወስዳል? እንዴት የሰው ትዳር ያፈርሳል? እውነቴ ነው የምላችሁ፣ በጣም ያማል ማለት ነው። በነገራችን ላይ አሁን ላይ በቃ ወንዶችም ሴቶቹም እንደዛ ናቸው። የሰው ትዳር ያፈርሳሉ። የሰው ባል ካልወሰድኩ ይላሉ። ወንዶቹም ደግሞ የሰው ሚስት ካልወሰድኩ እያሉ ብዙዎቻቸው የሰው ትዳር ያፈርሳሉ ማለት ነው። ስለዚህ ዳንኤል ይገባዋል ማለት ነው። ሀይሚም ደግሞ መራቅ አለባት። ሀይሚ ያለው ነገር ያው ነግረዋለች ከሰማ ማለት ነው። አሁንም ቢሆን እንዳይቀርባት አስረግጣ መናገር አለባት እና ቤተሰብ ላይክ ሰብስክራይብ ማድረጋችሁን እንዳታ